ልደታ ማርያም ግንቦት 1 ቀን። በግንቦት 1 ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ልጅ ሁሉ ወገን ድኅነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱ ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖች መባ ካህናቱ አይቀበሉም ነበርና እርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። ሰውን የሚወድ እግዚአብሔር ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ፈጽሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለም ሁሉ ድኅነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርን አመሰገነች። የተመሰገነች ቅድስት ሐናም ከእርሷ የሚወለደው በዘመኑ ሁሉ ለቤተ ክርስቲያን አገልጋይ ታደርገው ዘንድ ለእግዚአብሔር ስለተሳለች። ከዚያም በኋላ እቺ የከበረች ሕፃን ጸንሳ ወለደች። ስሟም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግ ሀብታምና ስጦታ ማለት ነው። በእውነት ለዓለሙ ሁሉ እመቤት ሆናለች። በእርሷ ሰማያዊ ሀብት ልጅነትን ያገኘንባት ናትና የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን ለእግዚአብሔር ምስጋና ይሁን። የእመቤታችን የቅድስት ድንግል ማርያም በረከቷ ከሁላችን የክርስቲያኖች ወገን ለዘላለሙ ይኑር፣ አሜን።